ሰላም እንዴት ናችሁ? ወደ ኢትዮ ጂኒስ ዩቲዩብ ቻናል ተከታታዮች በዛሬው ፕሮግራም ይዤላችሁ የቀረብኩት ስለ ሲቪ ይሆናል። ያው እንደምታውቁት ብዙዎቻችን ሲቪ አዘጋጅተን ግራጁዌት እንዳደረግን በተለያዩ ድርጅቶች ሲቪያችንን እናስገባለን። ግን ማአት ሲቪ ያስገብታችሁ አውቶማቲካሊ ሪጀክት እየተደረገባችሁ ኢቨን ኢፍ ኳሊፋይድ ሆናችሁ እንኳን የማትጠሩ ብዙ ሰዎች አላችሁና ይሄ የሚሆንበትን አንዳንድ ዋና ምክንያቶች ሼር ላደርጋችሁ ወሰንኩኝ ወይም አሰብኩኝ ማለት ነው። ሲቪያችን ላይ ምን ያህል ተጠንቅቀን ሲቪያችንን ማዘጋጀት እንዳለብን ይህን ሼር ላደርጋችሁ ነው። እነዚህም ዋናዎቹ ኢሚዲየትሊ ሲቪያችን ሳይታይ ዶክመንታችን ሳይታይ እንዲጣሉ የሚያደርጉ ዋና ምክንያቶች 5 ናቸው እና የመጀመሪያው ሲቪው ቱ ሎንግ ወይም ቱ ሾርት መሆን። አንዳንዴ በጣም ረጅም ይሆናል፣ አንዳንዴ ደግሞ በጣም አጭር ይሆናል እና ቱ ሎንግ ሲሆን ምን ይሆናል? አነሰሰሪ ሌንግዝ ይሆናል። በጣም ይረዝምና ከ2 ፔጅ በላይ ይሆንና ጆብ ሲከሩ የሚያስገባው ሲቪ ከ2 ፔጅ በላይ ሲሆን በልክ ይሆናል፣ አነሰሰሪ ይሆናል ማለት ነው። አነሰሰሪ አይዲያ ይገባበታል። ይሄ ምን ያመጣል? ሬሌቫንት አይዲያዎች ስለሚገቡበት ለምሳሌ ከ15 ዓመት በላይ የስራ ኤክስፒሪየንስ ያለው ሰው በጣም ማአት ሀሳቦች ከመጨመሩ የተነሳ ለሲቪ አንድ ቀጣሪ ወይም አንድ ኤችአር ሲቪ ስክሪን ለማድረግ ከ6 እስከ 10 ሰከንድ ብቻ ነው ኢኒሻል ስካን የሚያደርገው። ከዛ በላይ ከሆነና በልክ ከሆነ ወይም ቱ ሎንግ ከሆነ ይጥሏል ማለት ነው። ሌላው ችግር ምንድነው? ስንጽፍ ወይም ሲቪያችንን ስናዘጋጅ ቱ ሎንግ የሚያደርግብን ለተለያየ የስራ መደብ አንድ አይነት ሬስፖንሲቢሊቲ መዘርዘር። አንድ አይነት ሬስፖንሲቢሊቲ ስንዘረዝር ምን ይሆናል? ሲቪያችንን በጣም ያረዝመዋል። ከዛ ደግሞ ጀነሪክ የሆኑ ስኪሎች ያለ ኤቪደንስ ማስገባት ማለት ማአት ስኪሎች እንዳሉን የኮምፒውተር ስኪላችን ብዙ ሰርቲፋይ የሆንባቸውን ማአት ስኪሎች እንጽፍና ግን ኤቪደንሱን አናያይዝም። ስለዚህ ይሄ ነገር ሲቪያችን እንዳይፈለግ ያደርገዋል። ይሄ ምን ያደርገዋል? አንፎከስድ ይሆንን ቀጣሪው እንዳያየው ኢኒሻል ስካን አትራክቲቭ የማይሆን ይሆንና ይጣላል ማለት ነው። ሌላኛው ደግሞ በተቃራኒው ደግሞ ቱ ሾርት። አንዳንድ ሰዎች በጣም አጭር ሲቪ የሚያዘጋጁ አሉ። በጣም ብሪፍ ትሆናለች፣ ታይፒካሊ አንደር ኢኒሻል ኢንፎርሜሽን ብቻ የምትሰጥ ትሆንና ታንሳለች። ስታጥር ደግሞ ምን ይሆናል? ኢናፍ አኮምፕሊሽመንታችንን ወይም ስኪላችንን ኢናፍሊ አይገልጽልንም፣ በጣም ያንሳል ማለት ነው። ከዛ ሚስ ኪ ሴክሽኖችን ለምሳሌ ሰመሪውን፣ ስኪሉን፣ ኤጁኬሽን ሌቭሉን፣ ኤክስፒሪየንሱን ሚስ እናደርጋለን ስናሳጥረው ማለት ነው፣ በጣም ሲያጥር። ከዛ ካንዲዴት ወይም ተወዳዳሪው ኢነፍ ስኪል ያለው አያስመስለውም በጣም ሲያጥር እና ይሄ ምን ያደርገዋል? አንደር ኳሊፋይድ ወይም ደግሞ ለስራው ሲሪየስሊ ያልወሰድን ስራውን አፕላይ ስናደርግ ሲሪየስሊ ያልወሰድን ያስመስልብናል፣ አንደር ኳሊፋይድ ያስመስልብናል። በጣም ሲያጥር ልክ አይደለም እና ጥሩ የሚባለው በሲቪ አዘገጃጀት በብዛት ማለት ነው ጥሩ የሚባለውና ስታንዳርዱ ምንድነው? ከ0 ዓመት እስከ 5 ዓመት ያለ ኤክስፒሪየንስ ያላችሁ ሰዎች 1 ፔጅ የሚሆን ጽድት ያለ ሲቪ። ሁለተኛው ከ5 ዓመት እስከ 10 ዓመት ያለ ደግሞ 2 ፔጅ። አካዳሚክ እና ሪሰርች ሲቪን አይመለከትም፣ ምክንያቱም እሱ ሎንገር ቢሆንም አክሰፕተብል ነው ማለት ነው፣ ተቀባይነት ይኖረዋል። ስለዚህ ሲቪያችንን ስናዘጋጅ ቱ ሾርትም ቱ ሎንግም አለማድረግ ጥሩ ነው ማለት ነው። በዚህ አጋጣሚ ቻናላችንን ሰብስክራይብ አድርጉልን፣ ላይክ ኤንድ ኮሜንት አድርጉን፣ አበረታቱን። ወደሚቀጥለው ወደ ሁለተኛው ፖይንት ስናልፍ ስፔሊንግ ወይም ግራመር ኢረር ፎከስ ማናደርገው ቀለል አድርገን የምናስበው ግን በጣም ራይቲንግ ሚስቴክ ነው ሲቪያችንን ስናዘጋጅ እና ይሄ ምን ያደርገናል መሰላችሁ? ስራ ፈላጊውን ኬርለስ እና አንፕሮፌሽናል ያደርገዋል። ግድ የለሽና ፕሮፌሽናሊዝም ያልተከተለ ሰው ያደርገዋል። ከዛ ደግሞ ቀጣሪው ምን ያስባል? ላክ ኦፍ አቴንሽን ቱ ዲቴል ያጠረው ሰው ነገሮችን ጥንቅቅ ብሎ ማየት የማይችል ሰው ያስመስልብናል እና ኳሊፋይድ ብንሆን እንኳን ለኢንተርቪው እንዳንጠራ ወይም ለኤግዛም እንዳንጠራ ያደርገናል። ሲቪያችንን አይቶ ይሄማ ኬርለስ ነው ብለው እንዲወረወር ሲቪያችን እንዲጣል ያደርገዋል ማለት ነው። ይሄ ለስራም ብንቀጥረው
አቴንሽን ቱ ዲቴል የለውም፣ ኬርለስነስ ያጠቃዋል፣ ፕሮፌሽናሊዝም የተከተለ አይደለም የሚሉትን ኮንክሉዥን ስለሚያሰጠን ስንጽፍ ሲቪያችንን ስፔሊንግ ኢረር፣ ግራማቲካል ኢረር ላይ ፎከስ አድርገን ተጠንቅቀን መጻፍ ይኖርብናል ማለት ነው። ሌላኛው ዩዚንግ ዘ ሴም ሲቪ ፎር ኦል ጆብ ነው። ለሁሉም የስራ መደብ አንድ አይነት ሲቪ ማስገባት። ብዙዎቻችን እንደምታውቁት ተመርቀን እንደወጣን ሲቪ እናዘጋጃለን። ሲቪ ስናዘጋጅ ደግሞ አንዴ እናዘጋጅና አንዴ ነው የምንበትነው በየካምፓኒው ወይም ቫካንሲ በወጣበት ሁሉ። ይሄ ግን ትልቅ ችግር ያመጣል። ምንድነው? በአፕሊኬሽኑ መሰረት ከስተማይዝ ማድረግ ይኖርብናል። ቤዝድ ኦን ጆብ ዲስክሪፕሽን ማስተካከል ይኖርብናል። ይሄን ካላደረግን ምን ያመጣል መሰላችሁ? ኤቭሪ ጆብ የራሱ ሪኳየርመንት ስኪል እና ኪወርዶች አሉት። እንደገና ደግሞ ሃይላይት አያስደርገንም። ለምሳሌ አንዱ ቦታ ከስተመር ሰርቪስ ኦፊሰር ብንጠየቅ ሌላ ቦታ ኤችአር ኦፊሰር ቢባል እና ምናሟላ ብንሆን እንኳን ጆብ ዲስክሪፕሽን ላይ የተጠቀሱትን ቃላት ሃይላይት እያደረግን ቤዝድ ኦን ጆብ ፖስቱ መሰረት አፕላይ ካላደረግን አንፎከስድ ያደርገናል እና ቀጣሪው ሌዚ ነው። ይሄንን ብንቀጥረውም አይሆንም። ምክንያቱም ለዚህኛውም ካምፓኒ ለዛኛውም ካምፓኒ ለሚቀጥረውም ካምፓኒ አንድ አይነት ሲቪ ስንበትን ሃይላይት የጎደለው ኪወርዶች የሌሉት። ሌላው ደግሞ ምን አለ? ካምፓኒዎች ብዙ ጊዜ ምን ይጠቀማሉ? አፕሊካንት ትራኪንግ ሲስተም የሚባል ሲስተም አለ። ከዛ ሲቪያችንን እዛ ውስጥ እናስገባለን። ቶታሊ ሪጀክት ያደርገዋል። ምክንያቱም እዛ ጋር ኪወርዶቹን ነው የሚያውቀው። አፕሊካንት ትራኪንግ ሲስተሙ ኪወርዶች አሉት። የድርጅቱ ሊቀጥረው ያሰበው ፖዚሽን ኪወርዶችን ሃይላይት ካላደረግንለት ካልጠቀስንለት ጆብ ፖስቱ ላይ ያለውን ቃል ካልተጠቀምን አውቶማቲካሊ ሪጀክት ያደርገዋል። ስለዚህ ከስተማይዝ እና ቼንጅ እያደረግን በካምፓኒው ጆብ ፖስት መሰረት ብናመለክት የተሻለ ይሆናል። ቤተር አፕሮች የሚሆነው አጀስት ማድረግ፣ ሁልጊዜ ማች በሚያደርግ በስፔሲፊክ ሮሉ ሲቪያችንን አጀስት እያደረግን ከዛ ሃይላይት ሬሌቫንት የሆነውን ስኪልና ኤክስፒሪየንስ ሃይላይት በማድረግ ኪወርዶችን በመጠቀም ቤዝድ ኦን ጆብ ዲስክሪፕሽን ሲቪያችንን አዘጋጅተን ሰሚት ማድረግ ይኖርብናል ማለት ነው። ሌላኛው አራተኛው ምንድነው? ኖ ኪወርድ። አሁንም ኪወርድ ላይ ነው የምናደርገው። ኪወርድ የምንለው ጆብ ዲስክሪፕሽን ላይ የሚጠቀሰው ለምሳሌ ከስተመር ሪሌሽንሺፕ ማናጀር ከሆነ የሚፈለገው ለከስተመር ሪሌሽንሺፕ ማናጀር ማመልከታችሁን የሚገልጽ ከዛ ጆብ ፖስቲንግ ላይ የተጠቀሱትን ቃላቶች ተጠቅመን አፕላይ ስናደርግ ኪወርዶቹን መጠቀም እንዳለብን ነው የሚያመለክተው። ኪወርዶች በጣም ቤዚክ ነው። የመጨረሻው ፑር ፎርማቲንግ ነው። ፑር ፎርማቲንግ ያው ብዙ ሰው ኖቲስ አያደርገውም እንጂ ሲቪ ሲጻፍ በጣም ስታንዳርዱ መጠበቅ አለበት። ፑር ፎርማቲንግ ማለት ሌአውቱ፣ ስታይሉ፣ ስትራክቸሩ ለማንበብ የማይከብድ አንፕሮፌሽናል የሆነ እና ኮንፊውዝድ የሚያደርግ መሆን የለበትም እና ሳይን ኦፍ ፑር ፎርማቲንግ ምንድነው? አንደኛ ኢንኮንሲስተንሲ ፎንት ሳይዙ የመጀመሪያው የተጠቀምነው ፎንት ሳይዝ እና ሁለተኛ ላይ የምንጠቀመው ፎንት ሳይዝ የተለያየ መሆን የለበትም። ኢንኮንሲስተንሲ የፑር ፎርማቲንግ አንዱ መለያ ነው። ሁለተኛ ክሊር ሴክሽን አለመሆን ኤጁኬሽን ሌቭሉን ኤክስፒሪየንሱን እና ሰርቪሱን ክሊርሊ ማስቀመጥ። ኖ ክሊር ሴክሽን ሲሆን ክሊር ሴክሽኑ ካልተጠቀሰ የቱጋ ኤጁኬሽኑ የቱጋ ኤክስፒሪየንሱ ስኪሉ እንዴት እንደሆነ በትክክል ማሳየት አለበት። ከዛ ቡሌት መጠቀም እንዳለብን ቡሌት የሌለው አለ። ስፔሲንግ ቡሌት ፖይንት እያደረግን መጥቀስ። ከዛ ሚስ አላይንድ አለማድረግ። ይሄ ጆብ ታይትሉን፣ ዴቱን፣ ካምፓኒ ኔሙን በስነ ስርዓት ኦርደሩን ጠብቆ ማስቀመጥ። ቱማች ከለርፉል ነገር አለመጠቀም። እነዚህን ሁሉ አስተካክለን ስንጽፍ ፐርፌክት የሆነ ሲቪ ይሆንልናል። ከዛ ይሄ እነዚህ አሁን ፑር ፎርማቲንጎችን ስናስገባ ምንድነው ፕሮብሌሙ መሰላችሁ? ሜክ ዩር ሪዚዩም ሃርድ ቱ ስካን፣ ኩዊክሊ ስካን ለማድረግ በጣም አስቸጋሪ ይሆንብናል። ከዛ ደግሞ አመልካቹን ወይም ተወዳዳሪውን ፑር የሆነ አንፕሮፌሽናል የሆነ
ኢቨን ኢፍ ስትሮንግ ኤክስፒሪየንስ ቢኖረው እንኳን አንፕሮፌሽናል እና ሌዚ ወይም ደግሞ ኬርለስ የሆነ ፐርሰናሊቲ እንዳለው ያሳይብናል። ስለዚህ ተመራጭ አያደርገንም፣ አውቶማቲካሊ ሪጀክት ይሆናል ማለት ነው። ስለዚህ ሰዎች ኬርለስሊ የሚያዩት ነገር ስለሆነ ይሄንን ሲቪ ስናዘጋጅ ፎርማቲንግን ማስተካከል አለብን። ፎርማቱ ስታንዳርዱን የጠበቀ ፎንት ሳይዙ፣ ስታይሉ፣ ስትራክቸሩ ሁሉ ልቅም ተደርጎ የተዘጋጀ መሆን አለበት። ጉድ የሆነ ወይም በጣም ጥሩ የተባለ የሲቪ ቲፕስ የምንለው ክሊር የሆነ ሄዲንግ ያለው አጻጻፉ በጣም ክሊር የሆነ ኤክስፒሪየንሱን፣ ስኪሉን፣ ኤጁኬሽኑን ክሊርሊ የሚያስቀምጥ ከዛ ደግሞ ፎንት ሳይዙ አንድ አይነት፣ የአጻጻፍ ስታይሉ አንድ አይነት ሞስት ኦፍ ዘ ታይም ከ10 እስከ 12 ፎንት ሳይዝ መጠቀም ቢኖርብን ከዛ ደግሞ ዩዝ ቡሌት መጠቀም ብንሆን ለአቺቭመንታችን ይሄን አድርጊያለሁ ይሄን አቺቭ አድርጊያለሁ ስንል ቡሌት መጠቀም ብንችል ከዛ ኦርጋናይዝድ እና ኮንሲስተንት የሆነ ከ1 እስከ 2 ፔጅ ጽድት ያለ ሲቪ በማዘጋጀት ሲቪያችሁን ሰሚት እንድታደርጉ እላችኋለሁ። ከዛ ውጤቱን ታዩታላችሁ፣ ታተርፉበታላችሁ። ሲቪያችሁን አፕዴት አድርጋችሁ ሲዘ ዲፈረንስ ነው ምናችሁ ልዩነቱን ታገኙታላችሁ። ስላዳመጣችሁኝ አመሰግናለሁ። ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ቴንክ ዩ ባይ